ጋሽዬም ቢሆኑ ደግሞ ሊረዱሽ ይገባል። በቃ ጋሽዬ እኔ በጣም ማከብር ሰው ነህ ጋሺ፣ በጣም ነው ማከብር። የሀይሚ አባት በጣም ነው የምወድ ትልቅ ሰው ነህ የሀይሚ ጋሽዬ። ግን ልትረዳው የሚገባ ነገር እኔ ካሁን እንደዚህ እሷን ልትረዳት ይገባል። አንተ የብሩኬን ብቻ ብሩኬን ላለማስከፋት እየታርክ ነው አንተ ያለው። ምክንያቱም በቃ አንተ የምታሸንፈው ልጅህን ነው፣ የምትቆጣውም ልጅህን ነው። እኔ ራሴን ባጠፋ ነው የሚሻለው። ለሁሉም ሰው ሰላም እንዲሰማው ለሁሉም ሰው ረፍት እንዲሰጣው ምናምን እንደዚህ ላድርግ እንዴ ምናምን ብዬ እስከ መወሰን ደርሻለሁ። ምክንያቱም ሁሉም ሰው አንቺ ነሽ እኔ ሳደርግ ነው ሁሉም ሰው የሚታየው አይደለም። እኔ የሆነ ነገር ሳደርግ እኔ ስወስን እኔ አልፈልግም በቃ እኔ ከዚህ ነገር በቃ ዛሬ ልሙት ይው እኔ ዛሬ ልሙት ይው በቃ የእውነቴን ነው የምለው። እኔ የከፋ የሆነ እርምጃ ወስድበታለሁ ብሩኬ ላይ ይቅርታ አድርጎላት እንዲሳቋ ካልመለሰው ማለት ነው። ሰላም እንዴት ናችሁ? እኔ ደህና ነኝ እና ዛሬ ልዋሻችሁ አይደለም በጣም ደብሮኛል። በጣም ነው የከፋኝ። ሀይሚ ማታ እንደዚህ ስትሆን አይቼ በጣም መጥፎ ጊዜ ያሳለፍኩ ነበር። አሁን ራሱ በጣም ጭንቅላቴ እያመመኝ ነው ያለው። ማታ አዳር አልተኛውም ሳለቅስ ነው ያደርኩት በጣም እና ሀይሚ እንደዛ ለምንድን ነው የምትሆኚው? ሌላው ቢቀር ከጎንሽ የሚፈልጉሽ አይነት ሰዎች አሉ፣ ቤተሰብ አለ፣ ብዙ ሰው አለ። ስለዚህ አንቺ እንደዚህ መሆን የለብሽም። እንደዛ ሆነሽ ሳይ ማታ መጥፎ ጊዜ ነው ያሳለፍኩት። ብሩክን እስከዛሬ ድረስ ሀይሚን ለማግኘት ስል ብዙ አይነት ነገር አድርጌያለሁ ብሩኬ እና ችግር የለውም። እኔ ሀይሚን በቃ እኔ እንትን አይደለም አልመጣም ወደ ሀይሚ ካሁን በኋላ ችግር የለውም። እንደነበርኩት ሆኜ እኖራለሁ። ግን እሷ እንደዚህ አታስለቅሳት። እሷ ማልቀስ የሚገባት አይነት ሴት አይደለችም ሀይሚ። ማታ መጥፎ ጊዜ ያሳለፍኩ ነበረ በጣም ሁላ ራሴን በመጠጥ ደብቄያለሁ። ያሌለብኝም ባህሪ ማለት ነው ያሌለብኝም ባህሪ ራሴን መጠጥ ላይ ደብቄ ነው ያለሁት። እና ብሩኬ በእናትህ እናት የምትወዳት እናት አለች። ለሷ ስትል ሀይሚን አታስለቅሳት በእናትህ ብሩኬ። ካሁን በኋላ ብታስለቅሳ ከኔ ጋር ነው የምትጣላው ብሩኬ። እሷ እንደዚህ ማልቀስ የሚገባ ሴት አይደለችም። ማታ መጥፎ ጊዜ ነው ያሳለፍክ የነበረው ማታ። በጭራሽ እሷ ማልቀስ የሚገባት አይነት ሴት አይደለች ብሩኬ። ስርዓትህን ያዝ በእናት በቃ እኔ ትችልሃለሁ ሀይሚን በቃ ትቺ ቤት ገብቻለሁ እኔ በእናት ብሩኬ አታስለቅሳት ሀይሚን በእናት። ከማታ ጀምሬ መጥፎ አንድ እንቅልፍ አልተኛውም። መጥፎ ጊዜ ነው ያሳለፍኩ ያለሁት መጥፎ ጊዜ። እኔ ራሴን አጠፋለሁ ነው ያልሽው ሀይሚ። ለምንድን ነው አንቺ ራስሽን የምታጠፊው? እኔ ካንቺ ቀድሜ እኔ ራሴን አጠፋለሁ። አንቺ ራስሽን ማጥፋት የለብሽም። በጭራሽ ማልቀስ የሚገባሽ አይነት ሴት አይደለሽም አንቺ። ሁሉም ሰው ሊረዳሽ ይገባል። ማን ነው የሚረዳት? እሺ ይችን ልጅ ማን ነው የሚረዳት? እኔ ያው በቃ ትችልሃለሁ ብሩኬ። ያው እኔ በፊት ብዙ ነገሮችን እየሰራው ነበር እሷን ለማግኘት ብዬ፣ ግን እሷ እንደዚህ ስታዘን ከሆነ እኔ ይቅርብኝ። እሷ ብቻ እንዳታዘን እንደዚህ። እኔ ሲጀመር ምኖረው ላንቺ አይደለ እንዴ? እኔ እኮ ምኖረው በአንቺ ፈገግታ ነው ሀይሚ። አንቺ ስትደሰቺ ሳይ ነው እኔ ቀን ሙሉ ደስተኛ ሆኜ ማሳልፈው። ማታ ስስቂ ካየሁሽ ቀን ሙሉ በቃ ፍሪ ሆኜ ነው ማሳልፈው። ስለዚህ ሀይሚ ካሁን በኋላ እንደዚህ ስታለቅሽ እኔ እንዳላይሽ የእውነት በጣም ነው የሚደብረኝ። እኔ በጣም ነው የሚከፋኝ። እንደዚህ አታድርጊ በእናትሽ ሀይሚ። ቤተሰብ አለሽ፣
ማንም ሰው ባይቀበልሽ እኔ እቀበልሻለሁ። የትም ማንም ሰው ይቀበልሻል። አንቺ ሁሉም ሰው በሙሉ ልቡ የሚወድሽ ንጹህ ሴት ነሽ። አንቺ ንጹህ ወረቀት ነሽ። ሁሉም ሰው ይወድሻል። እኔ በጣም ነው የምወድሽ። እኔ እቀበልሻለሁ። ህይወቴን ሁላ እሰጥሻለሁ። እኔ እንደዚህ ግን ስታደርግሽ ማየት አልችልም ካሁን በኋላ። ብሩኬ በእናት ብሩኬ ይኸው ልለምን፣ በእናት ብሩኬ አታስለቅሳት። በቃ እኔ መጀመሪያ የሚል ለማግኘት ነበር እንዲመለፈው ትቼልሃለሁ። በቃ አታልቅስ። እሷ ጋሽዬም ቢሆኑ ደግሞ ሊረዱሽ ይገባል። በቃ ጋሽዬ እኔ በጣም የማከብር ሰው ነህ ጋሺ። በጣም ነው የማከብር። የሀይሚ አባት በጣም ነው የምወድ። ትልቅ ሰው ነህ የሀይሚ ጋሽዬ። ግን ልትረዳው የሚገባ ነገር እኔ እንደዚህ እሷን ልትረዳት ይገባል። አንተ የብሩኬን ብቻ ብሩኬን ላለማስከፋት እየታርክ ነው አንተ ያለው። ምክንያቱም በቃ አንተ የምታሸንፈው ልጅህን ነው፣ የምትቆጣውም ልጅህን ነው። እንደዚህ መሆን የለበትም ጋሺ። ምክንያቱም እቺ ልጅ ያለ ምንም ጥፋቷ እንትን እያለች ነው ያለችው። ኮንፊደንስ አታለች ልትናገር። እቺ ልጅ ሙሉ ነገር አታለች። ስለዚህ አንተ እሷ ባላጠፋችው ጋሺ መተህ ልጅህ ላይ ነው እያወራህ ያለው። ስለዚህ ይሄ ነገር በጣም አስብበት። ብሩኬም ካጠፋ ቀጥታ ብሩኬን ለምን ትሸም ይዛል ጋሺ? ሄደ ለምን አትናገረውም ለብሩኬ? መናገር ያለብን ነገር ተናገረው ለብሩኬ። አትፍረው። አንተ በልጅህ ብቻ አትፍረድ ጋሺ። ይሄ ካንተ ማይጠበቅ ነገር ነው። በጣም ማከብር ሰው ነህ። እንደዚህ ስላወራው በጣም ይቅርታ። በጣም ወደ በጣም ጥሩ አስተዋይ አባት ነህ። ለአቃለው እሱ አብረን ስንኖርም ከዛ በፊት እኔ እንደ ልጅ አድርገህ ብዙ ነገር ስትመክረኝ ባንተ ምክሮች ብዙ ነገር አግኝቻለሁ። እኔ በጣም ብዙ ነገር በጣም ነው ማከብር። ስለዚህ አንተ ያገኘኸው ነገር የሆነ ስህተት ሲፈጠር ብቻ መጣ ሃይሚ ላይ መቆጣት ያው በቃ ልጅ ነች ብለህ ነው። ልጅ ግን ውስጧ ንጹህ ነው። አንተ አልተረዳሃትም ጋሺ። ይሄ ነገር በጣም አስቡበት። ተሳስተሃል ጋሺ። ምንም ያጠፋችው ነገር የለም እቺ ልጅ። እሷ ምን አደረገች እንደዚህ የምትቆጣት ጋሺ? ማታ መጥፎ ጊዜ ነው ያሳለፍኩት። የእውነት እንደዚህ ስለተናገርኩ ደግሞ ይቅርታ። ይደብራል፣ እንደሚደብርህ አውቃለሁ፣ ግን እንደዚህ መናገር የለብኝም ጋሺ። በጣም ይቅርታ። ትልቅ ሰው ነህ። በጣም ይቅርታ። እንደዚህ ማለት አልነበረብኝም፣ ግን ያለ ጥፋቷ ልጅቷን እያወራሃት ነው ያለው። እስቲ ነገሮችን አጣራ። እስቲ ልጅህን ቤት ጠርተህ ቤት ላይ እስቲ በደንብ ተረዳት። እስቲ የውስጧን ነገር እስቲ ስማት ጋሺ። መጀመሪያ ጠይቃት እስቲ ያለውን ነገር ጠይቃት። ዝም ብላ ብሩኬ ላይ ዝም ብለኸው ብሩኬን ላለማስከፋት የምታረገው ነገር እያየው ነው ጋሺ። በጣም ተሳስተሃል። እቺ ልጅ ምንም ያደረገችው ነገር የለም። በቃ እሱን ለማግኘት ለፋች እንደዚህ። እኔ እሷን ለማግኘት እየተንከራተትኩ ነው አይደለ? አልተሳካልኝም። በቃ እምቢ አለችኝ። እኔ የወደድኳትም ቢሆን እኖራለሁ፣ ችግር የለውም። ግን እንደዚህ ስታለቅስ እኔ በጭራሽ ማየት አልችልም። ካሁን በኋላ ሁለተኛ እንዳታለቅስ በቃ። እኔ መጥፎ ውሳኔዎችን ነው የምወስነው ካሁን በኋላ። እሷ ስታለቅስ ማየት አልችልም እንደዚህ። ወይኔ ምን አደረገች እቺ ልጅ? ቆይ ምንድን ያደረገችው ነገር? እስቲ ብሩክ አንተ የምትሆን እስቲ ንገረኝ እስቲ ምንድን ያደረገችው እቺ ልጅ? ውስጥ እኮ ያውቀዋል ጥፋተኛው ሙሉ በሙሉ አንተ ነህ። ምንም ያደረገችው ነገር የለም እቺ ልጅ። ስለዚህ ስርዓትህን ያዝ ብሩኬ በእናትህ። እኔ ካንተ ጋር ጸብ ውስጥ መግባት ምናምን ሁሉ ነገር በቃ አስጠልቶኛል። ካንተ ጋር በጣም ተጨቃጨቅን፣ ብዙ ነገር አደረግን፣ ትቻለሁ ሁሉ ነገር። ግን እቺ ልጅ አታስከፋት በእናትህ። ወይኔ በሷ ፈገግታ የሚኖር ሰው አለ እንዴ? ቤተሰብ አላት እኮ በጣም የምትወደው ቤተሰብ አላት። አንተ እንደዚህ እንደፈለክ እንደዚህ ታረጋት አይገባም። ወዳ ፍቅሬን ብላ የመጣችው ተቀበላት በቃ በስነ ስርዓት። እኔ ችግር የለውም ራስ ወዳድነት የለብኝም። አይታላ በዚህ ማየት ይችላል። እኔ ራስ ወዳድ እንዳለው አሁንም ቢሆን ብሩኬ ችግር የለውም፣ እኔ ችግር የለውም። ግን አንተ እንዳታስከፋት እችልሽ። ማታ መጥፎ ጊዜ ነው ያሳለፍኩት። ያው እኔ ከቤተሰብ ጋር ተጋጭቼ ያው ራሴ መጠጥ ላይ ደብቄ ነው ያለሁት። ያው መጠጥ ጠጣን ያደርኩት ማታ። እኔ በህይወቴ መጠጥ ጠጥቼ አላውቅም የምር። አሁንም ቢሆን እጠጣለሁ ነው እሷ ሰላም እስካልሆነች ድረስ መጠጥ መጠጣቴን አላቆምም። ስለዚህ በእናትህ ብሩኬ እኔ ያው እንደዚህ መጠጥ ስጠጣ እኔ ቤተሰብ አለኝ። ቤተሰቦቼ በጣም ይጨናነቃሉ እንደዚህ መጠጥ ስጠጣ ካዩኝ ማለት ነው። አንተ ግን ለኔ ቤተሰብም ስትል ለሃይሚ ቤተሰብም ስትል በእናትህ ይቅርታ አድርግላትና በቃ አንድ ላይ ሁኑ። እኔ ችግር የለውም እሷ ስትደሰት ብቻ ልይ እንጂ እኔ ችግር የለውም በቃ እችላለሁ። እኔ እስከዛሬም ኖሬያለሁ በቃ ችግር የለውም። እኔ ግን ሃይሚ እንዳታዝን በእናትህ ብሩኬ። ማይደረግ ነገር ነው ያደረግከው። በጣም አዝኜብሃለሁ። ማይደረግ ነገር ነው ያደረግከው ብሩክ። የእውነት ምን አደረገች እቺ ልጅ?
ሁላችንም እኮ እናውቃለን። የሃይሚ እህቶችን ለምን ታስከፋለህ ብሩኬ? ሃይሚ ስንት እህት ነው ያላት? እህቶቿን አታስከፋ። መጥፎ ጊዜ ያሳለፉ እኔ ማታ አይቻለሁ። 3-4 ሴቶች እኔ በጣም ሲያለቅሱ አይቻለሁ በሃይሚ ምክንያት ማታ። ይሄ ለምንድን ነው? በአንተ ምክንያት ነው። ስለዚህ ብሩኬ ነገር አስተካክል። ማድረግ የለብህም። ሃይሚን ብቻ አይደለም የምታስከፋው። ሃይሚ ስታስቀይማት ሃይሚን ብቻ አይደለም የሃይሚ እህቶችን የሃይሚ ቤተሰቦችን እኔንም ጭምር ነው የምታስከፋው። ስለዚህ መጥፎ አይነት እርምጃ እኔ በቃ አስጠልቶኛል። እኔ የከፋ እርምጃ ምናምን እንድወስድብህ አልፈልግም አሁን ምክንያቱም እኔ እናንተ በቃ የመጨረሻችን ነው የሚሆነው። አሁን ይሄ በቃ እኔ ሰልችቶኛል። እኔ ካንተ ጋር በካሜራ በስተጀርባ የጸብ ውስጥ የምንገባው ነገር ምናምን ስልችት ብሎኛል። መጥፎ ኬዝ ውስጥ እኔ እናንተ እንድንገባ ማፈልግ ነገር ከሆነ አሁኑኑ ይቅርታ አድርግላት። መጥፎ ነገር ውስጥ ትገባለህ። ሌላ እኔ ያስቀይማለሁ፣ በክፉኛ ነው ማስቀይመው። ይሄ ጓደኛዬ ምናምን ስለነበርክ ምናምን አንድ ላይ ስላሳለፈን ምናምን እሱ ያለፈ ታሪክ ነው። በቃ አልሰማህም። ምን ያው ሁለተኛ እኔ አሁን ኔክስት ቀጣይ ማለት ነው ወደ ሃይሚ እህቶች ስትቀርብ ሃይሚን ይቅርታ ተንበርክከ ይቅርታ ካላረክላት የከፋ የሆነ እርምጃ ወስድብሃለሁ። በአንተ ምክንያት እንዲህ ስትሆን እኔ ማየት አልችልም። ሃይሚ ትክክለኛ ፍቅር ማለት ይሄ ነው። ቢገባ በቃ እኔ ሃይሚን ሳፈቅራት ፍቅሬን ደብቄ የእሷን ደስታ ማየት ይሄ ነው በቃ ትክክለኛ አፍቃሪ ማለት። አንተ እያስመሰልክ ከሆነም ንገራት፣ ወይም ደግሞ ከልጆች ጋር ሄዳ ከዩ ጋር ሄዳ ተኛ የሆነ ነገር አድርግ ብቻ በቃ ከሷ ላይ ውረድ። ካልሆነ ማለት ነው ግን እሷን ስታስከፋት እንዳላይ፣ አለበለዚያ ይቅርታ አድርግላት በቃ። እንዴ እስከ መች ነው የምትሰቃየው እቺ ልጅ? የእውነት በጣም ከፍቶኛል ፋሚሊ፣ በጣም ይቅርታ። እንደዚህ ስሜታዊ ሆኜ ስለተናገርኩ በጣም ይቅርታ። እኔ ስለማልችል ነው፣ እሷ እንደዚህ ስትሆን በቃ ስለማልችል ነው። በጣም ይቅርታ አድርጉልኝ። እኔ እንደዚህ ረባሽና መጥፎ ባህሪ ያለብኝ አይነት ሰው አይደለሁኝም። ንጹህ ሰው ነኝ እኔ፣ ንጹህ ቤተሰብ ያለኝ፣ በጣም ሪስፔክት ለሰው ያለኝ ልጅ ነኝ። ስለዚህ እንደዚህ ሁለተኛ እንድታስከፋት አልፈልግም ብሩኬ። እናንተ ቢሆን ተሰምቷችኋል። ማታ ሳይ ነበር አንዳንድ ነገር በጣም ነው የከፋችሁ ብዙ የሃይሚ እህቶች ማለት ነው። ስለዚህ እኔ ችግር የለውም ብቻ ተንበርክከ ይቅርታ አድርግላት እሷን። እኔ እንደዚህ እሷ ስታለቅስ ማየት አልችልም። በቃ መጨረሻው ነው የምነግርህ። ከአሁን በኋላ መጥፎ ነገር ውስጥ እንገባለን እናንተ እና ፋሚሊዎች። ቀጣይ ማለት ነው እኔ ቃል የምገባላችሁ ነገር ቀጣይ ብሩኬ ሃይሚን ይቅርታ ካላደረገላት ይቅርታ አድርጎላት አብረው እንዲፈገግተው አካል ተመለሰ የከፋ እርምጃ እወስድበታለሁ። ይሄው በቃ ዛሬ ልሙት፣ በቃ የእውነቴን ነው የምለው። የከፋ የሆነ እርምጃ እወስድበታለሁ ብሩኬ ላይ ይቅርታ አድርጎላት እንዲሳቋ አካል መለሰው ማለት ነው። እና በቃ እናንተ ጠብቁኝ፣ በእርግጠኝነት እመጣለሁ፣ በሌላ ነገር እመጣለሁ። ጠብቁኝ እስቲ ይቅርታ ያድርግላትና በቃ ታያላችሁ። እኔ የምወስነው ውሳኔ ይቅርታ አድርጎላት ፈገግታው አካል መለሰት እና በቃ ደህና ሁኑ። እኔና ብሩኬ ደግሞ ገና አያልቅም ነገራችን። እኔ እናንተ የጀመርነው ነገር መቼም አያበቃም። ይኸውልህ እኔ አልፈታህም፣ ብሞት አልፈታህም። እኔ ሃይሚን ሙሉ በሙሉ ይህ አስመሳይነትህ አውቃ ሃይሚ ካንተ ህይወት ውልቅ እስክትል ድረስ መቼም ቢሆን አልፈታህም። አንተ መቼም አልፈታህም። አስቀይምሃለሁ፣ መጥፎኛ ማለት ነው። እኔ ልሙት፣ ዛሬም ልሙት፣ ነገም ልሙት፣ በቃ ችግር የለውም ልገደል። እኔ ግን አንተን አጥፍቼ ነው እኔ የምጠፋው። እሱ ነገር ልታውቅ እፈልጋለሁ። አጠፋሃለሁ፣ እኔ ከዚህ ምድር አጠፋሃለሁ። እኔ አንተ ወይ እሷን እንደዚህ ደስታዋን ትመልሰዋለህ፣ አለበለዚያ ከህይወቷ ውልቅ ብለህ ማናህ ቦታ ትሄዳለህ። አለበለዚያ እኔ መጥቼ ያለህበት ቦታ ድረስ መጥቼ አስቀይምሃለሁ። ህይወትህን ባዶ ነው ማድረግ። አመሰቃቂ መጥፎ የሆነ ህይወት ነው የምሰጥ። ወንድ ልጅ ደግሞ ብዙ ሲያወራ ምናምን ጥሩ አይደለም። ስለኔ በደንብ ታውቃለህ። አንተ ምን አይነት ሰው እንደሆንኩኝ አንተ በደንብ ጠንቅቀህ ታውቀኛለህ። ከዚህ በፊት ራሱ በሌላ ነገር ተገናኝተን እንዴ እግሬ ስር ተንበርክከህ ነው ይቅርታ የጠየከኝ። ይቅርታ ጠይቀኝ ነው የተውኩ። እግሬ ስር ተንበርክከህ ማለት ነው። አሁንም ቢሆን ስርዓትህን ትይዛለህ፣ ትለቃታለህ እሷ። አለበለዚያ እንዲፈገግታዋን መልሰው። በቃ እኔ ካሁን በኋላ ሙሉ ቁጥጥሬ አንተ ጋር ነው። በጣም 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 ተጨማልቀሃል ብሩኬ። ጭምልቅልቅ ነው ያልከው። በጣም ነው የተጨማለቀው። ማን ስለሆንክ ነው አንተ ብሩኬ? አንተ ማን ስለሆንክ ነው እንደዚህ የምትጨማለቅባት ሃይሚ ላይ?
ማን ስለሆንክ ነው አንተ? ከማበልጠ ነው እንዴ? እሷ እኮ ትበዛብሃለች እንጂ በጭራሽ አታንስም ካንተ። እሱን ልታወቅ ይገባል። ትበዛብሃለች ሀይሚ ሲጀመር እንዴ። ያለ ቦታው የተገኘ ወርቅ ነው የሆነችው ሀይሚ፣ ያለ ቦታው የተገኘ የእውነት እንዴ። እቺ ልጅ የኔ ብትሆን የኔ ጋር ብትመጣ ምን አይነት ህይወት እንደምሰጣት እኔ ያሳያለሁ። ብቻ አስመሳይነትን አውቃ የሆነ ጊዜ የመጣች ቀን ወደ እኔ ህይወት የመጣች ቀን የዛኔ የኔና አንተ ነገር ታያለ። በቃ ሀይሚን እና ደስታ እንደምሰጣት ታያለ። እንዴ ተጨማልቀሃል በጣም። ካሁን በኋላ ሁለተኛ ማለት ነው ሁለተኛ ቀጣይ እንደዚህ በስነ ስርዓት ይቅርታ አድርገህላት ተንበርከከ ይቅርታ ካልጠየቃት እርምጃ የከፋ ይሆናል። የብሩኬ ፋኖች የብሩኬ ወንድምና እህቶች ደግሞ እናንተ እንደዚህ ስናገር የሚደብራችሁ እኔ ለብሩኬን እንደዚህ ለማስከፋትና መጥፎ ጨካኝ ሰው መጥፎ ጭካኔ እርምጃ ልወስድበት ፈልጌ አይደለም። ፍቅር ነው፣ ፍቅር ይዞኝ ነው፣ እኔ ፍቅር ላይ ስለሆንኩኝ ነው። ስለዚህ አሁንም ቢሆን እናንተ ከጎኔ ሁኑ። የሃይሚን ደስታ የምትፈልጉ ሰዎች ሁላችሁም ከኔ ጎን ሁኑ በቃ። እና እኔ እወዳችኋለሁ። ደህና ሁኑልኝ።